ውይ የዛሬው ቡና የቀጭን ነው ቤተሰብ፣ ቀጭን ነው የዛሬው ቡና ከወፍራሙ ይሻላል። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ሲጀምሩ ግን በላይክ ጀምሩ እኮ ለሌሎችም ተደራሽነት ይኖረዋል። ቪዲዮውን ደግሞ እስከ መጨረሻ ያቆዩልኝ እና የአሁኑ ቡና ይኸውና የምታዩት ነው። ቀጭን ነው። እንጠጣ ቡና። ቀጭን ቢሆንም ከወፍራሙ ቀጭን ይሻላል እና ውዶቼ ዳይ ወደ ሽቅል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁ? ከኔ ሁሉ ሰላም አልሐምዱሊላህ። ቤተሰቦች እንዴት ናችሁ? አረ ቤተሰብ እስኪ መላበሉ እኔ ብቻ ነኝ ወይንስ እናንተ የሚያጋጥማችኋል? ይሄ ሁላ አካል ሳይሆን ወንድሙ የለም። ይሄ አሁን ያገኘሁት እነዚህን ሁለት ነው ያገኘሁት። ይሄው እነዚህን ብቻ ሳገጅ በቀር ሌላው አሁን ይሄ ከ10 በላይ ነው። ወንድሙ የለም። ምን እንደሚበላው አላውቅም፣ የት እንደሚሄድ አላውቅም። አዳዲስ ይገዛል። ለብሰው አጥቤ ልጠቀልል ስል የለም አንደኛው። ምንድን ነው? እስኪ ጥያቄ መልሱልኝ እስኪ። እናንተ የሚያጋጥማችኋል ነው? እኔም ብቻ ነኝ? አሁን ጥቋቁሩን ይፈልጉታል። ማች አድርገው ለብሰው መሄድ ሲፈልጉ ፈልጊ ይላሉ። አሁን እኔ ደግሞ እቃ መፈለጊያ ይሆንልኝ ገና ወይን ነው እንዲህ አይነቱ ሲሉኝ በቃ ልቤ ነው የሚዞረው። እና እኔ ብቻ ነኝ ወይንስ እናንተ ብቻ ናችሁ? እናንተም ናችሁ? አሁን ይሄ ሁሉ በቃ ሊጣል ነው። አሁን ለሁለተኛ ጊዜ ነው የምጥለው ካልስ ማለት ነው። በቃ ፈልጌ ሳጣ በቃ ጣይ ነው የምባለው። ምንም አማራጭ የለም ማለት ነው። ብዙ ነው ይሄ ሁሉ። አሁን በቃ ወዴት እየገባ ነው ግን? መልሱልኝ እስኪ። እኔ ነኝ እናንተ ብቻ ናችሁ? ሌላ ልብስ አልሐምዱሊላህ አይጠፋብኝም። ካልስ ግን በቃ 2-3 ከለበሱት አበቃ ይጠፋል። አሁን ይሄ አዲስ ነው። አሁን ይሄ አዲስ ነው ነጩ። ይሄን የሚፈልጉታል። ወይ ነው አንደኛው እንጂ አሁን ይፈለጋል። ግን የት ላገኘው? በቃ ጨነቀ። ሌላ አማራጭ የለም መጣል በቀር ማለት ነው። እና እናንተም እስኪ በኮሜንት አኑሩልኝ። ንጹህ ነው አሁን ይሄ በቃ ጠቅልል ሌላ ኖር ስል የለም። አሁን ይሄ ጥቋቁሩ ይፈልጋል። ማች አድርጎ ለብሰው ለብሄን ሲፈልጉ የት ነው የሚሉኝ። ቀስ አለው ግን ይበላዋል እንዴ ማለት እስቲ እንደው ጥግት ያለ ነው የኛ። በኋላው የምፈልጋለሁ የለም በቃ የለም። የት እንደሚገባ አላውቅም። ከምር ወላሂ ስሬስ ማለት ነው። የት እየገባ ነው? ምንድን እየበላው ነው? እኔ ከይህም ቤትም ብቻ አይደለም ሌላም ቤት ነው ካልስ በቃ አንዱ አለ አንዱ ይጠፋል። በቃ ወንድማማቾቹ በቃ አላህ ይራህመው። አሁን የነይህ ወንድሞይ በቃ አላህ ይራህማቸው ጠፍተዋል። ሌላ ምንም አማራጭ የለም ከመጣል ውጭ ማለት ነው። ያሳዝኑ ግን ማአት ካልስ ነው ይሄ አሁን ማአት ካልስ ነው። ግን በቃ ከመጣል ውጭ ሌላ ምንም አማራጭ የለኝም። ፈለኩኝ ቆይቷል። አሁን እያጠራቀምኩት ማለት ነው። ምናልባት ቢገኝ እያልኩኝ እያጠራቀምኩ ከአሁን ደረሰ። በቃ ልጣለው አላህ ይርሐመው። በወጣ ይተካ። እኔ የት እንደሚገባ አላውቅም። እናንተስ እንዴት ነው? ያጋጥማችኋል ወይ ይሄ ነገር? ወንድሙ ይጠፋችኋል ወይ ነው? አይጠፋችሁም ነው? እኔ ብቻ ነኝ ራሴን እንዲመረምር ዘምዘምለሽ ምን መሆነሽ ነው ብዬ ራሴን እንዲመረምር ማለት ነው። እና ውዶቼ ይሄን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ከምር ግን ጥያቄ ሆኖብኛል። ስሬስ ነው ማለት ነው። የት እንደሚገባ አላውቅም። እኔ ካልስ ምንም በቃ ሊሆንልኝ አልቻለም። የካልስ ጥያቄ ማለት ነው። አንዱ የት እንደሚሄድ አላውቅም። እና ቻናልን እስቲ ሰብስክራይብ ያደረጋችሁ ላይክ ሼር አድርጉልኝ።
ሀሳብ አስተያየታችሁን እስኪ ደግሞ ስለ ካልስ ኮሜንት ስጡኝ። እኔ ብቻ ነኝ እኔ ብቻ ከሆንኩኝ ዘምዘም ሆነች ነው ብዬ ዘምዘምን እንዲጠይቃት ማለት ነው። በእናንተም ከሆነ ደግሞ መፍትሄውን እስቲ ቅመሞች ፈልጉ። እንዲህ በየስንት ወሩ የምንገብር ከሆነማ ምን ዋጋ አለን? እና ይህን ይመስላል ውዶች። ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮዬንም እስከ መጨረሻ ህይወት አመሰግናለሁኝ ውዶቼ። ላይኳ እንዳትረሷት እና በቃ ልጥለው ነው ይሄ ምንም ማድረግ አይቻልም። አላህ ይራህመው እላችኋለሁ እና ደህና ሁኑልኝ። አመሰግናለሁኝ። ባይ ባይ ውዶቼ።